በመጥበሻ መስራት የምንችለው ቆንጆ የፍርኖ ዱቄት አነባብሮ። መጀመሪያ እቃችን ላይ 1 ኩባያ ሙቅ ውሃ፣ 1 ማንኪያ ስኳር፣ 1 ማንኪያ እርሾ በጥብጠን እናስቀምጣለን። ከዛ ዱቄቱን ነፍተን ቅድም የበጠበጥነው እርሾ ላይ እንጨምረዋለን። 1 ማንኪያ ጨው ጨምረን ሊጡን ማብካት እንጀምራለን። ሙቅ ውሃ እየጨመርን በደንብ አድርገን ካቦካ ነው በኋላ ለመጋገር የሚመች ቀጭን ሊጥ ልክ እንደዚህ ቀጠን ያለ ሊጥ ሲሆን ከድነን ኩፍ እስከሚል እንጠብቃለን። ሊጡ ኩፍ እስከሚልልን ድረስ ዘይት ወይም ቅቤ፣ በርበሬ፣ ኮረሪማ አድርገን እናዘጋጃለን። ሊጡ ልክ እንደዚህ ሆኖ ኩፍ ካለ በኋላ የጋለ መጥበሻ ላይ ዘይት ቀብተን የምንጋግርበት እቃ ውስጥ ገልብጠን ልክ ምጣድ ላይ እንደምንጋግረው አነባብረውን እንጋግረዋለን። አይን ማውጣት ሲጀምር መጥበሻውን ከድነን እናበስለዋለን። አውጥተን ከእንደገና መጥበሻውን ዘይት ከቀባን በኋላ ሁለተኛውን እንጋግራለን። አይን አውጥቶ ሳይጨርስ ወይም ሳይበስል የመጀመሪያውን እንደርብበታለን። በስሎ ከደረብነው አነባብሮ አይጠባበቅልንም። ከዛ አውጥተን ቅድም ያዘጋጀነውን እንቀባዋለን። ከዚህ በፊት በቀይ ጤፍና በነጭ ጤፍ የሰራሁት ቪዲዮ እዚህ ገጽ ላይ ታገኙታላችሁ።